ሰላም ተማሪዎች አንድ አዲስ መረጃ ይዤላችሁ መጥቻለሁ። እሱ ምንድነው? ፍሬሽማን ተማሪዎች ወደ ዩኒቨርሲቲ ስትመጡ የግዴታ መርሳት የሌለባችሁና መያዝ ያለባችሁን እያንዳንዱን ነገር በዝርዝር እነግራችኋለሁ። ፕሊዝ ተማሪዎች አሁን የምነግራችሁ ነገር በጣም ወሳኝ ነገር ስለሆነ እስከ መጨረሻው አዳምጣችሁ ሁሉንም ማሟላታችሁን ቼክ አድርጉ እና ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ላይክ በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። መያዝ ያለባችሁ ነገሮች በሶስት አይነት መልኩ ከፋፍለን እናያለን። አንደኛ ወደ ዩኒቨርሲቲ ስትገቡ ለምዝገባ ግዴታ መያዝ ያለባችሁን ነገሮች በዝርዝር እነግራችኋለሁ። ሁለተኛ ደግሞ በምግብ ጉዳይ ነው። ምናልባት የዩኒቨርሲቲ ምግብ እንደ መጀመሪያ ላይ መቻችሁ ስለሚችል መያዝ ያለባችሁ ብዬ የማስበውን ዩኒቨርሲቲ የሚፈቅደውን የምግብ አይነቶች እነግራችኋለሁ። ሶስተኛ ደግሞ በማቴሪያል ጉዳይ ምን ማቴሪያል መያዝ አለባችሁ የሚለውን እነግራችኋለሁ። ከመጀመሪያው ሲጀምር ለምዝገባ ምን ያስፈልጋል? አንደኛ 3x4 የሆነ 4 ጉርድ ፎቶግራፍ፣ ሁለተኛ ደግሞ የ8ኛ ክፍል ሚኒስትሪ ውጤት ዋናውና ፎቶኮፒ፣ ሶስተኛ የ12ኛ ክፍል ብሔራዊ ፈተና ውጤት ዋናውና ፎቶኮፒ፣ አራተኛ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ፎቶኮፒ፣ አምስተኛ የታደሰ የቀበሌ መታወቂያ ወይም ደግሞ አድሚሽን ካርድ፣ ስድስተኛ ብርድ ልብስ፣ አንሶላ፣ የትራስ ልብስና የስፖርት ትጥቅ ይዛችሁ መምጣት። ስለዚህ ተማሪዎች እነዚህን 6 ነገሮች ማሟላታችሁን ፕሊስ እርግጠኛ ሁኑ። ወደ ሁለተኛው ሳልፍ ምን ምግብ መያዝ አለባችሁ የሚለው ነው። አንደኛ ሁሉም ተማሪ የሚያውቀው ነው፣ በሶ ብትይዙ ይመከራል። ምክንያቱም እንደነገርካችሁ የዩኒቨርሲቲው ምግብ ላይመቻችሁ ይችላል፣ ወይም ደግሞ ማታ ድንገት ቢርባችሁ እንኳን በሶ መያዛችሁ በጣም ይጠቅማችኋል። ሁለተኛ ዳቦ ላይ ሊቀቡ የሚችሉ እንደ ለውዝ ቅቤ፣ ማርማራታና የመሳሰሉት አቅሙ ካላችሁ ብትይዙ አሪፍ ነው። ሶስተኛ ሌላው ደግሞ እንደ ኩኪስ፣ ዳቦ ቆሎ፣ ብስኩትና ሌላ የተለያዩ ነገሮች ማታ ላይ ቁጭ ስትሉ ልትመገቧቸው ስለምትችሉ እነዚህን ነገሮች ያዙ። ግን ደግሞ ግዴታ አይደለም፣ አቅሙ ካላችሁ ብቻ ነው። ሌላው በሶስተኛ ደረጃ የምናየው ደግሞ ማቴሪያል ይሆናል። ምን ማቴሪያል መያዝ አለባችሁ፣ ምንስ መያዝ የለባችሁም የሚለውን ስናይ አንደኛ የበሶ መጥበጫ እንዲሁም ማንኪያ መያዝ አለባችሁ። ሁለተኛ ኪቶ ጫማ፣ እንዲሁም ከላይ እንደተጠቀሱት ብርድ ልብስ፣ አንሶላና የትራስ ጨርቅ ያዙ። ሌላው ደግሞ ኤርፎን ካላችሁ ያዙት። ምክንያቱም የዶርም ተማሪዎች ስታነቡ ቢረብሻችሁ እንኳን ኤርፎን አድርጋችሁ ማንበብ እንድትችሉ። ሌላው ደግሞ ፒሲ ባትይዙ ጥሩ ነው፣ ልትሰረቁ ስለምትችሉ እና ደግሞ ማንኛውም አይነት ስለታማ ነገር ይዛችሁ እንዳትመጡ ማለት ነው። ስለዚህ ተማሪዎች እነዚህን ነገሮች ሁሉንም ማሟላታችሁን እርግጠኛ በመሆን ወደ ዩኒቨርሲቲ መሄድ አለባችሁ ማለት ነው። ለዛሬ የነበረ መረጃ ይህን ይመስላል እና ሌሎች ተማሪዎች እንዲደርስ ቪዲዮን ላይክ ማድረጋችሁን እንዳትረሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዚህ በኋላም ደግሞ የፍሬሽማን ኮርሶችን ይዘንላችሁ የምንመጣ ይሆናል ማለት ነው። ይመቻችሁ።